ከጠባሳ ህክምናዎች መካከል ግንባር ቀደም የሚባለውን የማይክሮኒድሊንግ ህክምና አብረን እንመልከት። ጤና ይስጥልኝ፣ ዶክተር ኢያሱ ነኝ፣ ደርማቶሎጂስት። ማይክሮኒድሊንግ በተወሰነ ልኬትና ፍጥነት በርካታ ቀዳዳዎችን በቆዳ ላይ በመፍጠር የኮላጅንና የተለያዩ የተጎዱ ሴሎችን የመፈወስ ብቃት ያላቸው ንጥረ ነገሮች ምርት እንዲጨምር ያደርጋል። እዚህ ጋር ማደንዘዣ እየሰጠው ነው፣ በህክምና ወቅት ምንም አይነት ህመም እንዳይኖር ማለት ነው። የምጠቀመው ዲቫይስ ደርማፔን 4 ይባላል። ከሌሎች የማይክሮኒድሊንግ መሳሪያዎች በ104% የተሻለ ፍጥነት ሲኖረው ለጠባሳ ህክምና ተብሎ የተዘጋጀ የራሱ 3 ሚሜ ሴቲንግ ማካተቱ ለየት ያደርገዋል። ማይክሮኒድሊንግ ከመጀመራችን በፊት ጠባሳ ያለበትን ቆዳ ለማለስለስ ወይም ደግሞ ስካር ቲሹ ብሬክዳውን ለማድረግ ማሽኑን በመጠቀም ማሳጅ እያደረጉት ነው። በቀጣይ የሚሄድኩት ወደ ማይክሮኒድሊንግ ፕሮሲጀር ነው። መሳሪያው እጅግ በፍጥነት በመሽከርከርና መርፌዎቹን ወደ ውጭና ወደ ውስጥ በመግፋት በርካታ ቀዳዶች ቆዳ ላይ እየፈጠረ ይገኛል። ከማይክሮኒድሊንግ በኋላ ጥሩ ለውጥ ለማየት ከ2 እስከ 3 ሳምንት ድረስ ሊፈጅ ይችላል። ከጠባሳ ህክምናዎች መካከል ጥቁረት ወይም ደግሞ ፖስት ኢንፍላማቶሪ ሃይፐርፒግመንቴሽን ጥሎ